ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወንድማችሁ ነቢይ ፍቅሬ ነኝ። የከፍታ በክርስቶስ ዓለም አቀፍ ቤተክርስቲያን መስራችና ባለ ራዕይ ነኝ። ዛሬ አንድ እግዚአብሔርን ቃል ክፍል ለእናንተ ይዤ መጥቻለሁ። በቲክቶክም በፌስቡክም በዩቱብም ይህንን መልእክት የምትከታተሉ ሁላችሁም ለራሳችሁ ከተካፈላችሁ በኋላ ለወዳጆቻችሁ ሼር እንድታደርጉ በጌታ ፍቅር አሳስባለሁ። የእግዚአብሔር ቅዱስ ቃል በሉቃስ ወንጌል ምዕራፍ 5 ከቁጥር 4 ጀምሮ ያለውን ክፍል አነባለሁ። እንደዚህ ይላል። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃል መረቦቹን እጥላለሁ አለው። ይህንን ባደረጉ ጊዜ እጅግ ብዙ ዓሣ ያዙ፣ መረቦቻቸውን ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው እንዲያግዟቸው ጠቀሱ። መጥተውም ሁለቱ ታንኳዎቹ እስኪሰጥሙ ድረስ ሞሉአቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከእኔ ተለይ አለው። ስላጠመዱት ዓሣ ከእርሱ ጋርም የነበሩ ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀሮቹ የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስ ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለ። ከጴጥሮስ ጋር የነበሩ ዮሐንስና ያዕቆብም ተደነቁ ይላል። የመልእክቴ ዋና ሐሳብ ትደነቃለህ የሚል ነው። ጌታ ኢየሱስ የተባረከ ይሁን። በዚህ ክፍል ላይ ስምዖን ጴጥሮስም ከእርሱ ጋር የነበሩ ዮሐንስም ወንድሙም ያዕቆብም አንድ ላይ ዓሣ ለማጥመድ በጌንሳሬጥ ባህር ዳር እየለፉ እንዳደሩ የእግዚአብሔር ቃል ይናገራል። አንድ ነጋዴ ነግዶ ትርፍ ካላመጣ፣ አንድ ግንበኛ ግንብ ሰርቶ አናጺ ቤት ሰርቶ፣ ሌላውም ሙያ ያለው በራሱ ሙያ መተዳደሪያ ነው ባለው ሰርቶ ካልተባረከ ትግል ነው ህይወቱ። እና ጴጥሮስን ከእርሱ ጋር የነበሩ እነዚህ ሁለቱ ወንድማማቾች በጣም እዛው በጌንሳሬጥ ባህር ውስጥ እየታገሉ መርከቦቻቸውንና መረቦቻቸውን ይዘው እዛው የሌሊቱን ድምፅ በመቻል ሞትን አልፈው በረዶና ቅዝቃዜን በመቻል ያን አልፎ ተርፎ እዛው በባህር ውስጥ ያሉ እንስሳቶች አራዊቶች አሉ፣ እነ አዞዎች አሉ፣ አሳ ነባሪዎች አሉ። ያን ሁሉ ችለው እየለፉ ባዶ አደሩ። ሲነጋ ደግሞ ሌሊቱን ካለፉ በኋላ ንጋት ላይ ተስፋ ቆርጦ በቃ ባዶ ስላደሩ ወደ ቤታችን እንሂድ ብሎ ባዶ ለመመለስ ለፍተው ባዶ ለመመለስ እየታገሉ ባዶ ለመመለስ መረቦቻቸውን እያጠቡ ተስፋ በቆረጡበት ሰዓት መምህሩ መጣ። እንደዚህ እባርካችኋለሁ በኢየሱስ ክርስቶስ ስም ለፍታችሁ ባዶ ሆናችሁ ባደራችሁበት፣ ባዶ እጃችሁን በከረማችሁበት ይባርካችሁ ዘንድ መምህሩ ይመጣል። ያስደንቃችሁ ዘንድ መምህሩ ይመጣል። እዛው ቦታ ላይ የእናንተን ሐዘን ወደ ደስታ ይለውጥ ዘንድ መምህሩ ይመጣል። ኢየሱስ ጌታ ነው። መራራ ነበረ። ያንን ሁሉ ችለው ካደሩ በኋላ ለፍተው አድረው ባዶ አደሩ። ለጴጥሮስ ስራው ነው፣ ሙያው ነው። ነገር ግን አልተባረከም። ተስፋ ቆርጦ መረቡን እያጠበ መምህሩ መጣ። ሕዝቡ የተሰበሰበውን ወደ ስምዖን እዛው በመርከብ ውስጥ ገብተው አስተምሮ ከጨረሱ በኋላ ወደ ጴጥሮስ መርከብ ሲመለከት መርከቡ ባዶ ነው፣ እያጠበ ነው። ዮሐንስም ያዕቆብም ባዶ ለመመለስ ሁለቱም ሶስቱም እያጠቡ ነበረ። ነገር ግን ጌታ ኢየሱስ ጴጥሮስን እንደዚህ አለው። ምን ነው አለ? ወደ ጥልቁ ፈቀቅ በል እንጂ ወደ መሃል ገፋው። እባርካችኋለሁ በኢየሱስ ክርስቶስ ስም ዳር ከቆያችሁበት በረከት ወዳለበት ስኬት ወዳለበት በኢየሱስ ስም መምህሩ መጥቶ ይገፋችኋል። ወደ ጥልቁ ፈቀቅ በል አለው። ከዛ በኋላስ መረቦችንም ወደ ቀኝ ጣል አለው። ወደ ቀኝ ጣል ማለት አድራሻ ማሳየት፣ አቅጣጫ ማሳየት፣ ስፍራን ማሳየት ነው። የጠፋውን በረከትን ለአንተ አልገኝ ያለውን በረከትን እኔ ላሳይ መጥቻለሁ፣ ላስደንቅ መጥቻለሁ። መረብህን ወደ ጥልቁ ፈቀቅ በል፣ መረብህን ወደ ቀኝ ጣል አለው። አድራሻ አሳየው፣ አቅጣጫ አሳየው። ኢየሱስ አለ መምህር አቤት ሌሊቱን ሙሉ ደክመን ለፍተን ምንም አላጠመድንም አልተባረክንም አለው። ነገር ግን እንደ በቃል መረቦችን እጥላለሁ። ኢየሱስ ጌታ ነው። ይኸውላችሁ እንደነቃለን። በኢየሱስ መደነቅ ይሆናል። በመምህሩ መገረም ይሆናል። ሌሊቶቻችንን አልፈን የተጨነቅንባቸውን ባዶ ያደርንባቸውን አልፈን በኢየሱስ ብቻ መገረም ይሆናል። በደንብ ስሙ። እዚህ ክፍል ላይ ሰው ሌሊቱን አልፎ ንጋት ላይ እንደተጨነቁ ይናገራል። ሰው ሌሊት ነው ሰውን የሚያስጨንቀው እንጂ ንጋት ላይ ሰው አይጨነቅም። ንጋት ላይ ተስፋ አይቆረጥም።
ንጋት ከመጣ በኋላ ሰው እንዴት ተስፋ ይቆርጣል? ሰው እንዴት ባዶ እመለሳለሁ ብሎ ግራ ይጋባል። ጴጥሮስ ግን ሌሊቱን ካለፈ በኋላ ንጋት ላይ ሆኖ ተስፋ ቆረጠ። ብርሃን ከመጣ በኋላ ተስፋ ቆረጠ። መስራት አለበት። ወጥሮ መስራት ሲገባው ባዶ እመለሳለሁ ብሎ ግራ ተጋብቶ ባለበት መምህሩ መጣ። እንደ ቃል መረቦቼን እጥላለሁ አለ። የምትደነቀው እንደ ቃሉ ስታደርግ ነው። ትእዛዙን ስትቀበል ነው። ታስታውሱት እንደሆነ በዮሐንስ ወንጌል ምዕራፍ 2 ላይ ከማርያም ጋር ኢየሱስ በቃና አውራጃ በገሊላ ከተማ ወይን ጠጃቸው ባለቀ ጊዜ እዛ ስፍራ እንደተገኘ ታውቃላችሁ። ከዛ በኋላ ወይን ጠጅ እኮ አለቀላቸው ብላ ማርያም ጠየቀች መጣ ኢየሱስ ግን አንቺ ሴት ከአንቺ ጋር ምን አለ ብሎ ተናገረ። ከዛ በኋላ ሰዎች ጋር ሄደች ማርያም። እርሱ የሚላችሁን ብቻ አድርጉ፣ የአፉን ቃል ውሰድ። ነገራችሁ የሚቀየረው እናንተ የምትደነቁት የሚላችሁን ስታደርጉ ነው። እርሱ የሚላችሁን ስታደርጉ ትደነቃላችሁ፣ ትገረማላችሁ አለች። ከዛ በኋላ ኢየሱስ ትእዛዝ ሰጠ። 6 ዋጋኖችን አምጡ አለች። ከዛ በኋላ ደግሞ ውሃውን የነሱ ነው፣ ጋኑን ከነሱ ነው፣ ተአምራቱ ግን ከኢየሱስ ነው። ይገርማል። ምንም እጅ አልጫነም፣ ምንም ፌክ አልሰራም። ወዲያውኑ ጋን መጣ፣ ውሃ ጨምሮላት ተጨመሩ። እንደገና ለአሳዳሪው ቀርታችሁ ስጡ አላቸው፣ አድሏቸው አላቸው። ወይን ጠጅ ሲጨምቅ የነበረ ባለሙያው ቀምሶ ባየ ጊዜ ይላል ተገረመ። ከወዴት እንደመጣ እንኳን አላወቀም ይላል። ተአምራት አደረገ ጌታ ኢየሱስ። የሚላችሁን አድርጉ የሚለውን ትእዛዝ ማርያም ተናገረች። እነርሱ የኢየሱስን ትእዛዝ ተቀበሉ፣ የአፉን ቃል አከበሩ። ጴጥሮስ እንደዚህ አለ፣ እኔ ሌሊቱን ሙሉ አድሬያለሁ፣ ደክሜ አድሬያለሁ፣ ድካም አለብኝ። እኔ በቃኝ፣ ባዶ ለመመለስ መረቦችን እያጠብኩ ነው። ከኔ ጋር ያሉትም ይሄ ጴጥሮስ ይሄ ዮሐንስም ወንድሙ ያዕቆብን ባዶ ለመመለስ በቃ ተስፋ ቆርጠናል አለ። አሁን ግን አንተ ካልክሽ፣ አንተ ከመራህን እንደ ቃሉ መረቦችን እጥላለሁ አለ። ወደ መሃል መራው። ከዛ በኋላ ወደ ቀኝ ጣለ። እንደዛ ባደረገ ጊዜ እጅግ ወፍራም 153 ዓሣዎችን ያዘ ይላል። እሱ ብቻ አይደለም፣ ከጴጥሮስ አቅም በለጠውና ወዳጆቹን እነ ያዕቆብንና እነ ዮሐንስን ኑ አላቸው። ምንድነው? ጉድ ተፈጠረ፣ ባዶ አድረን ነበረ፣ ኑ አግዙኝ አለ። ከአቅሙ የበለጠውን ተአምራት፣ ከአቅሙ የበለጠውን በረከት ጌታ ኢየሱስ ክርስቶስ መምህሩ ሲያፈልቅለት ወዳጆቹን እየተገረሙ መጡና ጎተቱ። በጴጥሮስ ታንኳ ላይ ወይም በጴጥሮስ መርከብ ላይ ጨመሩ። የጴጥሮስ ሞላ። ከዛ በኋላ ደግሞ የያዕቆብና የዮሐንስ ጭምር ሞላ ይላል። ጥቅጥቅ አርገው የራሳቸውን ካሞሉ በኋላ ተሰብስበው ተደነቁ ይላል። በጌታ በኢየሱስ ስም እናገራለሁ፣ የልፋት ዘመንን የሚያበቃ የክርስቶስ እጅ ወደ መርከባችሁ ይገባል። የልፋት ዘመናችሁን፣ የትግል ዘመናችሁን፣ ባዶ ያደራችሁበትን ላባችሁን ጠብ እያረጋችሁ ዳገት እየወጣችሁ ቁልቁለት እየወረዳችሁ እየለፋችሁ በማንኛውም ስራ ያላችሁን እውቀትና ጥበብ በመጠቀም እየለፋችሁ ባዶ የሆናችሁ ሰዎች ይሄ መልእክት እናንተ ነው። በጌታ በኢየሱስ ስም ንጋት ላይ ቆሞ ጴጥሮስ እንደተደነቀ ሌሊቱን አልፎ ንጋት ላይ ተስፋ በቆረጠበት ባዶ ባደረበት ስፍራ ግራ በተጋባበት ስፍራ መምህሩ መጥቶ እንዳስገረመ መርከቡን በበረከት እንዳንበሻበሸ በኢየሱስ ስም እናገራለሁ። በጌታ በኢየሱስ ክርስቶስ ስም ባዶ ባደርክበት ስፍራ ለፍተ ጥረ ዋጋ ከፍለ ግራ በተጋባበት ስፍራ የእግዚአብሔር ልጅ መጥቶ ያስደንቃችኋል። የእግዚአብሔር ልጅ መጥቶ ያስገርማችኋል። የእግዚአብሔር ልጅ መጥቶ ይመራችኋል። የእግዚአብሔር ልጅ መጥቶ ይባርካችኋል። የእግዚአብሔር ልጅ መጥቶ ያስገርማችኋል። ከነ ቤተሰቡ ትደነቃለህ። ከነ ቤተሰቡ ትደነቃለህ። ከነ ጓደኞቹ ትደነቃለህ። ኢየሱስ በሚሰራው ሥራ፣ ኢየሱስ በሚያደርገው ተአምራት በጌታ በኢየሱስ ክርስቶስ ስም ትገረማለህ። የትግል ሕይወትን የሚያበቃ የልፋት ሕይወትን የሚያበቃ ግራ የመጋባት ሕይወትን የሚያበቃ የእግዚአብሔር ልጅ ወደ ቤታችሁ ይገባል። የእግዚአብሔር ልጅ ባላችሁበት ቦታ ይጎብኛችኋል። መጎብኘት ይሆናል። እዛው እመለሳለሁ ባዶ አድሬያለሁ ብሎ ግራ በጣም ተስፋ ቆርጦ ባደረበት በዛው ቦታ ላይ መምህሩ መጥቶ ጴጥሮስን እንዳስገረመ በጌታ በኢየሱስ ስም ስፍራ ሳትቀይር ትጎበኛለህ። ስፍራ ሳትቀይር ቦታ ሳትለቅ ትገረማለህ። የማጉረምረም ዘመንን የሚያበቃ የናዝሬቱ ኢየሱስ በኢየሱስ ስም በረከትን ይዞ ወደ ቤታችሁ ገባ። እንደ ቃል ያለ የምንደነቀው እንደ ቃሉ ስናደርግ አንተ ካልክ ይሻል። ትእዛዙን ተቀበለ። ወደ ጥልቁ መጠቅበል እሺ
ምንም አልተነጫነጨም። ምንም ሌላ ፕሮሰስ አላበዛም። ምንም የሆነ ፓርሻል የሆነውን ሐሳብ ይዞ አልቀርም። እሺ አንተ ካልክ ይሻለው፣ አንተ ካልክ መረቦችን ወደ ቀኝ ጥላለሁ፣ ወደ ቀኝ ጣላለሁ። አድራሻ አሳ እዚህ ጋር ናቸው አለ። መራው፣ ከፊቱ ሆነ መራው። እሺ ብሎ መረቡን ወደ ጥልቁ ፈቀቃለ፣ ወደ ቀኝ ጣለ። ኢሚዲየትሊ ወዲያውኑ ያዘ ይላል እግዚአብሔር ቃል። በኢየሱስ ክርስቶስ ስም ባዶ አድሬያለሁ ባለበት ስፍራ እንደተባረከ ባዶ አድሮ ምንም ከዜሮ እንደተነሳ ጴጥሮስ በኢየሱስ ክርስቶስ ስም ከዜሮ የሚያነሳችሁ መምህሩ ይመጣላችሁ። ከዜሮ የሚያነሳችሁ ምንም ከሌለበት ቦታ አንስቶ የሚባርካችሁ የሆነ ወፍራም ነው ይላል። ወፍራም ዓሣዎችን ያዘ ይላል። አንድ ሁለተኛ ደግሞ 153 እንደሆኑ ቁጥር እንኳን ጠቀሰ የእግዚአብሔር ቃል ሲናገር። በኢየሱስ ክርስቶስ ስም በሚታወቅ በረከት መባረክ ይሆናል። በሚታወቅ ክብደት ባለው በኢየሱስም ለማውራት በሚመች ለመመስከር በሚመች ጌታ ኢየሱስ እኮ እንዲህ አድርጎልኛል ብለን እኛ አውርተን በማንጨርሰው በረከት ለመመስከር ምቹ በሆነ በረከት በኢየሱስም መባረክ ይሆናል፣ መደነቅ ይሆናል። በዚህ ነገር ላይ ይላል ስላጠመዱት ዓሣ እርሱም ከእርሱ ጋርም የነበሩ ተደነቁ። አልቫዳሲያና ጴጥሮስም ያዕቆብም ዮሐንስም ተደነቁ ይላል። በኢየሱስ ክርስቶስ ስም አንድ ላይ ትገረማላችሁ። እንደየቤተሰቦቻችሁ ቁጥር ሁላችሁም በኢየሱስ ክርስቶስ ስም ትገረማላችሁ። ለውጥ መጥቶላችሁ፣ ከፍታ መጥቶላችሁ፣ ጊዜ መጥቶላችሁ፣ የልፋትን ምዕራፍ አልፋችሁ፣ የድካምን ምዕራፍ አልፋችሁ በኢየሱስ ክርስቶስ ስም ትገረማላችሁ። ብዙዎቻችሁ ትለፋላችሁ፣ ትተጋላችሁ፣ ዋጋ ትከፍላላችሁ። ነገር ግን የልፋትን ሕይወት የድካምን ሕይወት እየኖራችሁ ያላችሁ ሰዎች አላችሁ። ታመልካላችሁ፣ ጥርሳችሁ ይስቃል፣ ግን ውስጣችሁ ቁስል ነው። እግዚአብሔር እንደዚህ አለኝ፣ የልፋትን ምዕራፍ ዘጋው አለ፣ የድካምን ምዕራፍ ዘጋው አለ ጌታ። አሁን ይህንን ምዕራፍ አሁን ያለህበትን ከባዱን ምዕራፍ አልፈ በኢየሱስ ክርስቶስ ስም ንጋት ላይ ሆነ ትገረማለህ። ንጋት አለ ከፊቱ፣ ንጋት አለሽ ከፊትሽ እህቴ። በኢየሱስ ክርስቶስ ስም ብርሃን ላይ ሆነሽ ትገረማለሽ። ብርሃን ላይ ሆነ ትገረማለህ። እባርካችኋለሁ። በዚህ ካሜራ ላይ ይህንን ቪዲዮ ሰምታችሁ ሲጨርሱ እባርካችኋለሁ። ይህንን መጨረሻ መልእክት ነው። በጌታ በኢየሱስ ክርስቶስ ስም አቅጣጫ የሚያሳይ እግዚአብሔር እጅ በመንገዳችሁ ላይ ወጣ። ወደ ጥልቁ ፈቀቅ በል ብሎ ጴጥሮስን እንደመራ፣ ሁለተኛ ደግሞ መረቦችን ወደ ቀኝ ጣል ብሎ እንደመራ የሚመራችሁ ከክፉ የሚጠብቃችሁ የሚያስደንቃችሁ መምህሩ ከፊታችሁ ወጥቷል። መደነቅ ይሆናል፣ መገረም ይሆናል። ግራ የመጋባት ምዕራፍ ተዘጋ። ተስፋ የመቁረጥ ምዕራፍ ተዘጋ። በኢየሱስ ክርስቶስም መገረምና መደነቅ ይሆናል። ተባረኩ። ሻሎም